አንተም ኢሜል እንድታደርግልኝ ለቲክቶክ ልጠይቅህ ነበረ። 5 በሚሊዮን ፎሎ ያላቸው ተብዬ 4 ኦልሬዲ ደርሶልኛል። 5ኛ አንተ እንድታደርግልኝ። ኖ ፕሮብሌም አይ ዊል ዱ ዳት። ቴንክ ዩ ሶ ማች መንሱር። ዌልካም። ቴንክ ዩ። እንዴት ነህ? ለምንድን ነው ቆይ የተዘጋብሽ? ዋትስ ጎን ኦን? ህፃን ልጅ አሳይቼ ነው። እርዳታ የሚፈልግ ህፃን ልጅ መጥቶ መቀመጫው ላይ ትንሽ እጢ እባጭ ነገር ያ እሱንማ እንትን ይሉታል። ገስት ላይ ልኬዋለሁ። ሀቡ ሶፊ ደረሰሽ? እሺ አብርሃም ትልክልኛለች ዋትሳፕ ያላት እና ስትልክ እሺ ደርሶኛል። ሀቡዬ ልክልሻለሁ እኮ ዳርጌ። ገስት ላይ ያለ ሰው ነው ያሳየው ወይንስ ራስሽ? ገስት ላይ ያለችው እናትየው በራሷ ቲክቶክ አካውንት በሷ አካውንት ነው። አንቺ እንደዛ ችግር አለው ማለት ነው። የሚገርም ነው። እኔ ደግሞ ኦልሬዲ ላስት ዋርኒንግ ነበር ከዚህ በፊት ደረሰኝ አሳይተው የእርዳታ እየሰበሰብን ደረሰኝ ፐርሰናል ኢንፎርሜሽን ብሎ ፈርስት ዋርኒንግ ሰጠኝ። ከዛ ሰከንድ ታይም ዋትሳፕ አሳይተው ማስረጃ ለማሳየት ዋትሳፕ ከፍተው ሰከንድ ዋርኒንግ አለ ላይክ ከ2 ወር በፊት። ከዛ ይሄ ላስት ዋርኒንግ ነበር። በቃ ሄደ እና ግን አፒል እያደረግኩ ነው። አይዞሽ ችግር የለውም። እኔ እንትን አርግልሻለሁ፣ ፎሎ አርጌሻለሁ። ላክልኝ። እሺ እልክልሃለሁኝ። ዩዘር ኔሜ ብቻ ነው የሚያስፈልግህ። ዩዘር ኔሜን ታስገባለህ። እንዴት እንደምትልክ እልክልሃለሁ። ቴሌግራም አለክ መንሱር? ቲክቶክ ኢንቦክስ ይዝግ ስለሆነ እኔ ባዮ ላይ ያለ ቴሌግራምክ። ኦኬ በቴሌግራም እልክልሃለሁ። አት ፕሬዝዳንት መንሱር የሚለው ቴሌግራምክ ነው። ፕሮፋይልክን ክሊክ አድርጌ እያየሁት ነው። ድምፅክ እኮ ጠፍቷል መንሱር፣ አይሰማም። ድምፅ አይሰማም። አሁን ተመለሰ። ድምፅክ ጠፍቶ ነበረ። ፕሮፋይልክ ላይ ፕሮፋይልህን ነክቼ ፕሬዝዳንት መንሱር የሚለው ነው ቴሌግራምክ። በሱ አገኛለሁ ቴሌግራም ላይ። እሱ ሌላ ጀስት ዝም ብዬ ባክአፕ አካውንት ነው እሱ። እሺ ቴሌግራም የለክም? ቴሌግራም ስልክ ቁጥር የለም እዛ ላይ። ስልክ ቁጥሬ በስልክ ቁጥሬ 0911 259000 የሚለው እኔ ፕሮፋይልክን ስነካ ባክአፕ አካውንት ነው እንጂ የሚታየው ስልክ ቁጥር ካይታየም በትልቁ ስላልገባው ነው። እሺ ንገረኝ አሁን 09 11 14 11 ሶሪ 11 259000 259000 ኦኬ። በዚህ ዋትሳፕ ካለክ ዋትሳፕ፣ ቴሌግራም ላይ እልክልሃለሁኝ ኢሜይሉን የምትልክልኝ። ችግር የለውም። በጣም አመሰግናለሁ ስለ ትብብርህ። አይዞሽ። እሺ ወንድሜ አመሰግናለሁ። ቲክቶክ እኮ አካውንት ነው የሚዘጋው እንጂ የምናወራበትን አፋችንን አለ። ይሄ መንሱር ይሄ በቀናት ውስጥ ያው ስንት እንደደረሰ አዲስ አካውንት ከፍቼ 111,000። አዎ እንዲያውም አዲስ ጀነሬት ስታደርጊ በቃ አክቲቭ የሆነ ሰው ነው የሚመጣው። ትክክል። ይሄኔ አሁን አታይም 2.3 ሚሊዮን ነው። 2.3 ከገባክ 2.2 ነው። ያ 2.3 ነህ አንተ እና 2.3 ከ2.3ው ሰም ኦፍ ዘም ነው በቃ አክቲቭ። ያ ትክክል። አካውንት በቆየ ቁጥር ምናልባት የረሱ ሰዎች ቲክቶክ ያቆሙ ሰዎች ዲአክቲቬት አካውንታቸው የሆነ ሰዎች ምናምን ሊሆን ይችላሉ። አዲስ ስንከፍት ግን አዲስ ራይት ናው አክቲቭ የሆኑ ሰዎች ናቸው ፎሎ የሚያደርጉት። በቃ ቁጥሩ እንደዚህ ያክል ነው ፎሎወርሱ ለማለት ነው እንጂ እኮ አሁንም ስቲል ይኸው 3000 ሰው ነው የሚያይሽ። አው ገና ዜሮ ብዬ ከፍቼ እንደመጣሁኝ ነው 3000 ሰው እያየኝ የነበረው። እኔን ነው የሚፈልጉት። ኢትስ ናት አባውት አካውንት። መጥፎ ሰዎች አሉ ቲክቶክ ላይ ቁጭ ብለው እኔ ላይ ሪፖርት የሚያደርጉ በብዙ ነገር የሚናገሩ ላይክ ከነሱ ጋር ደግሞ ግን ሪፖርት አድርጉባት ከቲክቶክ ሀቢባ መጥፋት አለባት ብለው የሚሰሩ ሰዎች አሉ። እና ግን ቢሲ ዘጋ ስከፍት ድጋሚ ሰው ይመጣል ወደ እኔን ነው የሚፈልጉት አካውንቴን አይደለም። ሀቢባ አንድ ነገር ልንገርሽ፣ እንደዚህ ማለት እንደዚህ አይነት አንቺ አሁን ምንም ከሰው ጋር የሚያጋጭሽ የሚያጣላሽ ሌላ ምንም ጉዳይ የለም። ነገር ግን ምን መሆን ይችላል?
ምን መሆን ይችላል? እንደዚህ ያንን ነገር ያደርጋሉ ብለሽ የምታስቢያቸው ሰዎች ጋር ሰላም ፍጠሪ። ከሰው ጋር ለምን ምን አጨቃጨቀሽ? ይሄማ እጅ መስጠት ነው። ይሄማ እጅ መስጠት ነው። እኔ በፍጹም ሀቢባ አንድ ነገር ልንገርሽ፣ እንደዛ አይደለም። እኔና አንቺ አሁን ለምሳሌ እዚህ ሶሻል ሚዲያ ላይ ነው የምንተዋወቀው አይደለም? በቃ ሰው ፈጣሪ ወንድምና እህት አድርጎናል። ሌላው ሰው እዚህ ሶሻል ሚዲያ ላይ የምታውቂው ሰው ደግሞ በሆነ አይነት ሁኔታ የሆነ ነገር ሲፈጠር ወይ ደግሞ የሆነ ነገር ጋር እንትን ስትይ ወላሂ እንደዚህ አይነት ሰው በአካል ብታገኘው እንደዚህ ኃይለኛ እንደሚሆንብሽ አይሆንም። ሶሻል ሚዲያ ላይ ምታይክ መንሱር፣ እሺ ላስረዳክ። እኔ ላይ ሪፖርት ስልኩን አሁን እዚህ አየር ላይ ስለሰጠ እኮ ነው እየደወሉ ፕሊስ አንዴ መደወል አቆሙ፣ ፎከስ አድርገን መነጋገር እንድንችል። እኔን ሪፖርት አድርጉ የሚሉ ሰዎች እኔን የሚያወግዙኝ አንደኛ ህገወጥ ደላሎች፣ በጣም ብዙ ህገወጥ ደላሎች ሰዎችን አረብ ሀገር እያመጡ አሁን አንዱ አብርሃም እዚህ ጋር በደላላ አምጥተው የጣሉት ነው። እኔ ድምፅ መሆነው ለተበደሉ ሰዎች ነው። ደላሎች፣ ህገወጥ ደላሎች 250 ሺህ 300 ሺህ እያስከፈሉ እያመጡ ዱባይ ላይ ይጥሏቸዋል። ያለ ስራ ይራባሉ፣ ስራ ያጣሉ። እኔ ነኝ ለምኜ ለነዚህ ሰዎች ስራም መኖሪያ ፈቃድም እያሰሩ ያለሁት እኔ ለምኜ ነው። ከህዝቡ ከኪሴ አውጥቼ አይደለም፣ ለምኜ እና ለሐቅ ስለቆምኩ ለተበደሉ ሰዎች ድምፅ ስለሆንኩ ነው። እነዛ ሰዎች በህገ ወጥ ደላላ ገንዘብ ተከፍሏቸው ተገናኝተን እኮ አናውቅም። ቤቴ መተው አያውቁም፣ ቤታቸው መጥቼ አላውቅም። ግን ላይቫቸውን ከፍተው የኔን ፎቶ ሰቅለው ሲሰድቡኝ ሪፖርት አድርጉባት እያሉ አንዴ እንደዚህ ሃይማኖት ጣልናት፣ አንዴ እንደዚህ ብሄር ጣልናት፣ በቃ ያለ ምንም ምክንያት ከህገ ወጥ ደላሎች ተከፍሏቸው እነሱን እንዳያዘጉብኝ ይቅርታ መጠየቅ ማለት ለህግ እጅ መስጠት ማለት ነው። ሐቅን እያወቅኩኝ ሐቅን መሸፈን ማለት ነው። ያለ ጥፋት ይቅርታ መጠየቅ ማለት ነው። አንቺ ይቅርታ ትጠይቂ። እኔ አንድ እውነት ልንገርሽ ሀቢባ፣ ከአንቺ ትንሽ ሀቢባ ልክ አይደለችም ብዬ የማስበውን አንድ ነገር ልንገርሽ እንደ ወንድም። እሺ ንገረኝ። ሃይማኖት ልትል ነው አሁን? ሌላ ምንም የለም። ወላሂ አይደለም። ዛት ኢዝ ዩር ፐርሰናል። ኖ ዛት ኢዝ ዩር ፐርሰናል። አሁን የሃይማኖት ጉዳይ የምናምን ጉዳይ ፐርሰናልሽ ነው። ለራስሽ የምትፈልጊውን እምነት ታወራ መስሎኝ ነው። እሺ ወላሂ አይደለም። አንቺ የምትፈልጊውን እምነት የመከተል የምትፈልጊውን ነገር የማድረግ ሙሉ መብት አለሽ። እምነት የግል ነው፣ የራስ ነው፣ የልብ ነው። ገባሽ? ለሰው ብለሽ አይደለም የምታምኚው። ብዙ ጊዜ እኔ አዳምጣለሁ። አንዳንዴ እንትን የምለኝ ነገር ምንድነው ይሄ ነገር ስህተት ነው አንቺ ጋር ብዬ የማስበው ለምሳሌ የሆነ ባልና ሚስት ወይ በርቀት ግንኙነት ይኖራቸውና ኒካህ ኑሯቸው ምናምን በሆነ ነገር ይጨቃጨቁና አንቺ ቤት ገብቶ ያን ነገር ያወሩታል። ባል ያን ነገር ሲሰማ ወንድየው ያን ነገር ሲሰማ በቃ እቺ ልጅ እዚህ ደረጃ ደርሳ ስሜን ካነሳችብኝ እድል አልሰጣትም ብሎ እድል አይሰጣትም። እሷም ደግሞ እድል አይሰጣጡም ሚዲያ ላይ ካወጣ ነገሩና ትንሽ በተለይ አዳዲስ ጉዳዮች አዳዲስ ሕክምና የምትሰጫቸውን ሰዎች ጊዜ እንዲሰጡ ለራሳቸው ወሬውን እዚህ ጋር አምጥተው በአንዴ ቡም ባያደርጉት። ገባሽ? በአንዴ አምጥተው እዚህ ቦታ ላይ ባይዘረግፉትና የሆነ ጊዜ ቢሰጣጡ ጥሩ ነው ብለሽ ብትመክሪያቸው ጥሩ ነው። ለምን መሰለሽ? አንዴ እዚህ ጋር የደረሰ ነገር እሳት ነው በቃ የሚሆነው። ባልየውም ይሰማል፣ ጓደኞቹም ይሰማሉ፣ ሊያገባት የተዘጋጀ ሰውዬም ይሰማል ምናምንና ነገሩ በጣም ይቀለጣጠፋል። ከዛ በተረፈ ግን የሰው ብር የሚያጭበረብር ሰው፣ የሰው ብር የሚበላ ሰው ይሄ መዋረዱ ትክክለኛ አሰራር ነው። ይሄ ቲክቶክ አንቺ የምታደርጊው ነገር ለምሳሌ ሰው የሰውን ብር ሲያጭበረብር ወይ የሆነ ነገር በህገወጥ ድላላ በሆነ ነገር ሲያመጡ ኢሚዲየትሊ እዚህ ጋር ታመጫቸው እዚህ ጋር ታመጫቸው። እሱ በጣም አሪፍ ነው። እኔ በጣም ይመቸኛል። በጣም ይመቸኛልና እቺኛው ፓርት ግን ብታስተካከያ ጥሩ ነው ብዬ አስባለሁ። እኔም እኮ አብዛኛው ወንዶች በጣም የሚጨነቁት በዚህ ጉዳይ ነው። የባልና ሚስት ጉዳይ ይሄን ስልክ ልቀይርናገርብኛለች እያሉ ይሄኛው ቆፎ ልቀይርና ልምጣ አንዴ። እሺ አብርሃም ቁጥርህን ላክ ለሶፊ። ልክላታለሁ። እሺ ወንድሜ ባይዘው የአብዛኛው ይመጣል። መንሱርን ጨርሳለን። ባይዘው የአብዛኛው ወንዶች
ጭንቀት ምን እንደሆነ ታውቃላችሁ? አብዛኛው ወንዶች ይወዱኛል እኮ ግን ሀቢባ ችግሯ ሚስቶቻችን መተው ኮምፕሌን ያደርጉብናል። ለዛ ነው። ስለዚህ ሚስቶቻችሁ መተው ሀቢባ ጋር ኮምፕሌን እንዳያደርጉ ተንከባከቧቸው። ሚስቶቻችሁን ፍቅር ስጧቸው፣ አክብሯቸው፣ ውደዷቸው። ሴት ልጅ ፍቅር ነው የምትፈልገው። ፍቅር ከሰጣችኋት፣ ከወደዳችኋት፣ ካከበራችኋት እኔ ጋር መጥታ ታመሰግናችኋለች። ባሌን ላመሰግን የመጣሁትኝ ብላ ስለእናንተ ጥሩ ጎን ምን እንዳደረጋችሁላት ትነግረናለች። እኛም እሳይ እንደዚህ አይነት ባለ ሁሉ ሚስት እያለን እንመርቃለን። እንደዚህ አሁን እጣኑ አልቋል፣ እጣናችንን አጭሰን እንዳንተ አይነት ባሎች ይብዙ፣ ሁሉም ሴት ፈጣሪ እንዳንተ አይነት ባል ይስጣት ብለን እንመርቃለን። ስለዚህ ሚስቶቻችሁ መተው እኔ ጋር ኮምፕሌን እንዳያቀርቡ ጥሩ ሁኑ ለሚስቶቻችሁ። ጥሩ ከሆናችሁ፣ ከወደደካት፣ ካከበርካት፣ ከታመንክላት ሴት ልጅ ምንም አትፈልግም። በደንብ ነው እናት ነው የምትሆንልክ ሴት ልጅ። ከታመንክላት፣ ከወደድካት፣ ካከበርካት፣ እነዚህን 3 ነገሮች ካረክላት እኩል ሰርታ አብራክ ቤቷን ለማስተዳደር ትለፋለች። ካንተ ጋር ረጅም እድሜ ለመኖር ትደክማለች። ሰርታ ታግዛሃለች፣ ገንዘብ በማምጣት ቤት ውስጥ ፍቅር ትሰጥሃለች፣ ታመቻችልሃለች። በቃ ኑሮክ ምችት እንዲል ታደርግልሃለች። ስለዚህ ሴቶቻችሁ እንዳይናገሩባችሁ ሚስቶቻችሁን ፍቅር ስጧቸው። በደንብ ያዟቸው፣ በደንብ ያዟቸው። ያው ስልክ ቀይሮ መጥቷል መንሱር። ሚስቶቻችሁን በደንብ ያዙ። እኔ ጋር ኮምፕሌት ተመልሻለሁ። እሺ አንደኛ ነገር የአንቺ ሕክምና ያስፈልገኛል። እኔ ለምን መሰለሽ ሀቢባ፣ እኔ የኔ ላይፌ የአንቺ ሕክምና ያስፈልገኛል። ለምን መሰለሽ? አንደኛ ነገር በህይወት አንዳንድ ሰው በጣም ይሳካለታል ላይፍ በቢዝነሱ በኑሮ በብዙ መልኩ። በሆነ መንገድ ደግሞ ስታስቢ ትዳር አይሳካለትም። ይሄ ያው ሁላችንም ጋር ያለ ችግር ነው። ገባሽ? አንዳንድ ሰዎች ጋር በተለይ ወንድ ጋር ያለ ችግር ነውና እኔ ገብቶሻል አይደለ? ፖዚቲቭሊ እንድትወስጂው ፈልጋለሁ ይሄን ነገር። ትክክል። በጣም ፖዚቲቭሊ ነው የወሰድኩት መንሱር። ወላይ መጀመሪያ ስለ ሃይማኖት ልታወራ ሙስሊም ሆነሽ ሂጃብ አትለብሽ፣ ሙስሊም ሆነሽ ክርስቲያን እንደዚህ ልትል መስሎኝ አዎ በዚህ ይሄና በጣም ሞደርንነትን አይቻለሁ። ምን ያህል ዘመናዊ እንደሆን ምን ያህል ማለት የሰው ልጅ ነፃነት ሊሰጥ ይገባል ለሰው። ሃይማኖት የግል ነው። ሰው በሃይማኖቴ እኔ እየተወቀስኩ ያለሁት በሃይማኖቴ ነው። ሃይማኖት አሰደበች እኔ በአንድ ሰው አይሰደብም። ሃይማኖት አንድ ሰው ሃይማኖትን አይወክልም። እና ይሄኛው አሁን ያነሳኸው ነገር ትክክል ነህ። አስተያየትን እቀበላለሁ። እኔ ባለፈው አሁን ሰምተሽ አይተሽ ከሆነ የሆነ ሰው እዚህ ሶሻል ሚዲያ ላይ እስልምናን ተናገረ ተብሎ ተደበላልቆ ነበር ሚዲያው። አንድ ነገር ማወቅ ያለብሽ ዲን ለልእስላም በቢሊየን የሚቆጠር ሰው ፎሎ የሚያደርገው በቢሊየን የሚቆጠር ሰው ረሱልን እንደ ደሙ የሚወድ ሰው አንድ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ እሱ ላይ ስትወርጂ ምን ይሆናል መሰለሽ? ሌላው ዱርዬ ይነሳና መሳደብ ይጀምራል። እኔ አሁን ሀቢባ ቢያንስ ረመዳን ውስጥ ሂጃብ አርጋ አይቻታለሁ። አመ ሙስሊም ብላለች። እስላም ነኝ ስትል በራሷ ፕራውድ ሁና እየኖረች ነው። ሚሉኝ እኮ እስላም ነኝ አንፈልግም። እነሱ የመስጣት መብት ያላቸው ይመስል አንቺ እስላም ነኝ እስቲ የማለት መብቴን የሚከለክለኝን ሰው ያለው እኮ ነው የምለው። እኔ ኖባዲ ማንም ራይት የለውም። ደብቂ፣ እስላም መሆንሽን ደብቂ፣ ፈሪበት፣ ደብቂ፣ አትናገሪ ነው እኮ የሚሉኝ። ማንም ራይት የለውም ይሄን የማድረግ። አንደኛ ነገር ለምሳሌ ኦሮሞ፣ አማራ፣ ትግሬ ብሔርን ራስሽ ፈልገሽ አይደለም ከፈጣሪ የመጣ ነገር ነው። ሰው ፈልጎ አማራ አይሆንም። ሰው ፈልጎ ኦሮሞ አይሆንም። ከዘር ነው። ዲነል እስላም ደግሞ የተወለድሽበት ነገር ነው። ሰንበዲ መጥቶ አንቺ እስላም ውስጥ ወጥተሻል እንደዚህ ምናምን ይሄ አክራሪነት ነው የሚሆነው ብዬ ነው የማስበው። በእርግጠኝነት ዲኑ ውስጥሽ ካለ አንድ ቀን ወደ አላህ የሚያዝሽን ነገር ሁሉ የምታደርጊበት ሰዓት ሊፈጠር ይችላል። ግን ከእስልምና ውጪ አንቺ ሙስሊም አይደለሽም መባል ይሄ ቶታሊ ሮንግ ብዬ ነው የማስበው። ወደ ዋናው ፖይንቴ ስመለስ ግን እኔም ነገ አንድ ነገር ቢሆን መታሩጣ ወደ አንቺ እንዳትነግርሽ ስለምፈራ ነው። ኮምፕሌን እንዳታቀርብባን ብዙ ጊዜ ቤት መጥተው ኮምፕሌን የሚያቀርቡት ቺት የተደረገባቸው ሴቶች ናቸው። ማለት ቺት ከማድረግ እኮ በቃ ልሄድ ነው ቻው ብሎ መሄድ አለ። በጣም በዚህ ዘመን እኛ የሰለጠንን ሰዎች ነን። ተነጋግረን ሁሉ ነገር መፍታት መግባባት በምንችልበት ዘመን መደባበቅ አያስፈልግም። ሰው
ሴቶቹ እዚህ ጋር መጥተው ስለተበደሉ ነው። አንደኛ አግብቶ አረብ ሀገር ይልካታል፣ በሷ ብር እሱ ይቅምበታል ኢትዮጵያ፣ እሱ ሴት ይጋብዝበታል። እዚህ ቤት መጥተው የሚያለቅሱ ሴቶች በወንድ ስለተበደሉ ነው፣ ሳይበደሉ አይደለም። ሁለተኛ ግን ደግሞ አይፈልጉም ከእንደዚህ አይነት ወንድ። እኔ ለራሴ የማላደርገው ነገር አንዲት እህቴን ወንድ ልጅ ወንድ ከሆነ ማስተዳደር አለበት። ወንድ አስተዳዳሪ ነው፣ ወንድ አለቃ ነው አይደል እንዴ? የቤቱ አባወራ ነው። አግብቶ አረብ ሀገር ይልካታል እሷ እንድታስተዳድረው። ስለዚህ በገዛ ፍቃዱ የአባወራነት ማዕረጉን ክብሩን ለሷ ሰጣት። እሷ አለቃው ሆነች። አግብቶ ላካት ወደ ሳውዲ አረቢያ ወይም ወደ የትም አረብ ሀገር። ከዛ እሷ በምትልከው ብር እሱ ኢትዮጵያ ውስጥ ተቀምጦ ጫቱን እየቃመ ጥሬ ስጋውን እየበላ ድራፍቱን እየጠጣ ቦርጩን እያሳደገ እዛ ጋር ሌላ ሴት ደግሞ ይጋብዝበታል በሷ ብር። እሷ እድሜዋን ጨርሳ ኢትዮጵያ ስትገባ እሱ ከሌላ ሴት ወልዶ እየጠበቃት ነው። እናቺ ሴት አታሳዝንም ወይ? ከባሏ ከትዳሯ አልሆነች ወይ ከእድሜዋ አልሆነች ወይ ከጉልበቷ አልሆነች፣ ከምንም ሳትሆን ትቀራለች። ይሄ ደስ ይለኛል። እንትንሽ እኮ ለምን መሰለሽ፣ ለምሳሌ አሁን አረብ ሀገር ያለ ሰው የሰውን ብር በግልጽ ለመብላት ይፈራል። ለምን? ነገ ሀቢባ ጋር ችግር እንደሚመጣ ያውቃል፣ እንደሚዋረድ ያውቃል። እንደገና ኤቪደንስ ያለውን ነገር ማንም ማድረግ አይፈልግም። ነገር ግን እኔ ጋር አሁን ለምሳሌ ወደ እውነቱ ስመጣልሽ፣ አሁን ለምሳሌ ባለፈው እኔ የሆነ ነገር ላይ ገብቼ ነበር አሜሪካ፣ ታስታውሻለሽ? ያ ነገር ኦፍኮርስ አላህ የፈቀደው ነገር ነው ሁሉም ነገር የሚሆነው። በትኩሱ ግን እንደዚህ አይነት ነገሮች ፓብሊክ ላይ ባይወጡና የሆነ ራሳቸው እዛው አብሰልስለው፣ በነገራችን ላይ የሰው ልጅ ትዳሩን ሉዝ የሚያደርገው እኔም ባለኝ ኤክስፒሪየንስ የደረስኩበት ምንድነው፣ ወንድየውም ወይ ሴቱም መታገስ አይችልም፣ አንታገስም። አሁን ለምሳሌ እኔ ቲክቶክ እወዳለሁ። ቲክቶክ ስወድ ዛሬ ባለቤት ኑሮኝ ከሚስቴ ጋር ያለኝ ነገር ማታ ስገባ ወይ ቲክቶክ ምናምን መነካካት ይመጣል። ለ6 ወር ወይ ለ1 ዓመት ከታገሰችኝ ወላሂ ያን ነገር ትቼው ወደ ትክክለኛው ህይወቷ አመጣላታለሁ። ሳትታገስ ግን ገና መታ 3ኛ ወር ላይ እኔ 2 3 4 ዓመት የነበርኩበትን ቲክቶክ ውጣ ከዚህ ህይወት አልፈልግም እኔ ካለችኝ ዋጭቅጭቅ ሆነ ማለት ነው። ከታገሰች ግን ነገሮቹን ወደ ሶሉሽን ይመጣል ነው። እንደገና ደግሞ እዚህ ጋር መጥቶ አንቺ ጋር ስለ ባሎቻቸው ባሌ እንደዚህ በድሎኛል እንደዚህ አድርጎኛል የሚለው ሰው እንደው ብቻልና መጀመሪያ ሞዴራተሮችን አነጋግረው ጊዜ መስጠት ብቻል ሚዲያ ላይ ቶሎ ፓብሊክ ባይሆን፣ አንቺም ቆይ ይሄን ነገር አስቢበት፣ እዚህ ጋር ከምታነሺ 2-3 ቀን ልስጥሽ፣ ተነጋገር ይሄን ጉዳይ። ከዛ በኋላ ተመልሶ ካልሆነ ባይዘዌ ለዚህ ይቅርታ እንዲመልስ ሰጥክ መንሱር፣ እዚህ የሚመጡት ያለፈ ታሪካቸውን ኦሬዲ ከሱ ጋር ተለያይታ ሌሎች እህቶቿ እንዲማሩበት እሷ የደረሰበት ነገር እንዳይደርስበት ከሱ ጋር ተለያይታ ሌላ ወይ ትዳር ይዛለች ወይ ሌላ ፍቅረኛ ይዛለች፣ አልፏል። እዚህ ቤት የሚወሩት ያለፈ ታሪካቸውን ነው። ለመታረቅ ፈልጋ አይደለም እዚህ የሚመጣ። ለመታረቅ የሚፈልጉትማ ይመጡና ተነጋግረው ታርቀው ይሄዳሉ። ለመታረቅ የሚፈልጉት አይደለም የሚመጡት እዚህ ቤት ለመታከም ልባቸውን ለመዳን የተሰበረ ልባቸውን ያለፈ ታሪካቸውን ተናግረው ሌሎች እህቶቻቸውን ለማስተማር እንጂ ራይት ናው ኦፕን ሪሌሽንሺፕ አሁን ትኩስ የሆነ ሪሌሽንሺፕ ይዘው ሚዲያ ላይ የሚመጡ የሉ። ኖ እኔ እንደዛ መስሎኝ ነው። አም ሶሪ በቃ ሮንግ። እኔ ተሳስቻለሁ። ያለፈ ታሪክ ነው የሚወራው። ያለፈ የዛሬ ስንት ዓመት የነበረ ታሪኳን ሌሎች እህቶች እንዲማሩበት። አያችሁ፣ እኔ እንደዚህ አይነት ነገር አሳልፌያለሁ። ስለዚህ እናንተም እንዳትሸወዱ፣ እኔ የተሸወድኩትን አይነት ሽወዳ እናንተም ላይ እንዳይደርስ ብለው የደረሰባቸውን ነገር እንደገና ደግሞ አክቲቭ ትዳር አይደለም ማለት ነው። ኖ አይደለም። ሎንግ ስቶሪ በቃ የቆየ ያረጀ ታሪካቸውን ያለፈ ታሪካቸውን እህቶቻቸውን ለማስተማርና እነሱ ደግሞ የሚያወሩለት ሰው ስለሌላቸው ከጭንቀት ለመዳን ስትረስ ፍሪ ለመሆን መፍትሄ ፍለጋ ነው የሚመጡት። እና ግን አንተ እንዳልከው ላይክ ትክክል ነው። ግን ጣልቃ ገብነት ስፔሻሊ ብዙ ጊዜ ትዳርን የሚበትነው ጣልቃ ገብነት ነው። ሶስተኛ ሰው መግባት የለበትም ባልና ሚስት ማለት ሚዲያ ሆነ ቤተሰብም ሆነ ማንም ሰው ሊገባ አይገባም። ባልና ሚስት ራሳቸው ተነጋግረው ችግራቸውን ይፈታሉ። ለማንኛውም አንቺ አሁን ሕክምና ላይ ነሽ፣ ዋቴቨር የሆነ ጉዳይ ፕሮግራም ይኖርሻል። እስቲ እንዴት ልታክሚን ትቻለሽ? ብዙ ሰዎች ሀቢባ ጋር ሂድ ይሉኛል እና ፕሮፌሽኗን ደግሞ ስጠይቅ ሀቢባ ዶክተር አይደለችም ግን ዶክተር ነች ይሉኛል። እና እስቲ ምን ታክሚኛለሽ? እንዲያው እኔ የልብ ሐኪም ነኝ። የተሰበሩ ልቦችን ጠግናለሁ። እንደገና የህይወትም ዶክተር ነኝ ከላይፍ ኤክስፒሪየንስ አንጻር። በእርግጥ 35 ዓመቴ ነው፣ ገና ልጅ ነኝ። ግን ብዙ ነገር 3 ዓመት ነው መበልጥሽ ማለት ነው። 38 ነክ
ወይ ተመችቶኛል 38 ግን አትመስልም ግን አንተ ገና ነው የምትመስለው 38 ራሱ አትመስልም በጣም 38 ተመችቶኝ ነው ያለው ራስን ስለምጠብቅ ነው ኦፍ ኮርስ እናቴ ምን ታክሚኛለሽ እስቲ እኔን አሁን ምን ላድርግ እኔ አቢባ አንድ ነገር ልንገርሽ ሁሌ ወላሂ ዱንያ አልহামዱሊላህ ያው ቲክቶክ ላይ ሰው ስለሆነች 10% ላይፍሽን ይዞ ነው የሚያወራው 100% ህይወትሽን የሚያክሰው የለም የራሴ አልহামዱሊላህ በቃ ራሴን ላኖር የሚችልበት ራሴ የሆነ ጥሩ ነገር አለኝ አልহামዱሊላህ ምንም ከዚህ እድሜ በኋላም ሪታየርድ ባደርግ መኖር የሚያስችለኝ ነገር አለኝ አልহামዱሊላህ ግን ምን ልልሽ ፈልጌ ነው በዱንያ ወላሂ አልቀናም እኔ እንዳልኩሽ መስመር ላይ ነኝ ስራ ላይ ነኝ I make a lot of money monthly ግን ሰው ትዳር ኑሮት ቅድም አይተሻል ልጆችሽ መተው ስሞሽ ምናምን ሲሄዱ ይሄኔ እርግጠኛ ነኝ አባታቸው እየጠበቃቸው ነው መኪና ውስጥ ወይ መኪና ውስጥ አስገብቷቸው ይዟቸው አንሸራሽሯቸው ሊያመጣቸው ነው ወይ ትምህርት ቤት ሊወስዳቸው ነው ወይ ደግሞ የሆነ ነገር ሊያረጋቸው ነው ይሄ ነገር ያስቀናኛል this is life ዱንያ አላህ ርዝቅሽን ሊያቆየው ይችላል እንጂ ይሰጣል ዱንያ ምንም ጥያቄ የለውም እና እንዴት አርጌ ነው ወደዚህ ያሁኑ አይነት አሁን ለምሳሌ ልጆችሽ ስሞሽ ባላቸው ባልሽ እዛ ጠብቆሽ እኔ ደግሞ ሚስቴም እንደዚህ ማደርግ በምን መልኩ ነው ይሄ መሆን ይችላል ብለሽ የምታስቢው ያ በመጀመሪያ እስካሁን ድረስ ሲንግል ነህ አንተ አላገባህም አሁን ሲንግል ነህ አይደል ራይት ነው አዎ እሺ ልጆችም የሉህማ አለኝ እንዴ ልጅማ አለኝ ኦኬ እሺ ስለዚህ አሁን ግን ሲንግል ነህ ብቻህን ነህ ሚስት የለህ ኦኬ አየክ እቺ ምድር እንደዚህ ናት ሀብታም ስትሆን ባል ፍቅረኛ ምናምን አይኖርህም ድሃ ስትሆን በጣም የምትወዳት ፍቅረኛ አይኖርክና እሷን የምትጋብዝበት ገንዘብ አይኖርህም ለሷ ስጦታ የምትገዛበት ነገር አይኖርህም እሷ የምታዝናናበት ነገር አይኖርህም እቺ ዓለም ሙሉ አይደለችም ገባህ ሁሉ ነገር እኩል አይሰጥህም ፍቅርም ሀብትም ጤናም መልክም ሁሉ ነገር አንድ ላይ አይሰጥም ግን ያላቸው አሉ ሀቢባዬ ያላቸው አሉ እኮ ይሄንን ሀብትም መልክም ፍቅርም ሁሉ ነገር አንድ ላይ የተሟላ ነገር ያለው ሰው የለም የሆነ ነገር ይጎሏል የሰው ልጅ ገባህ እሺ እንዲህ ስታያቸው ደስተኛ የሚመስሉ ሰዎች ደስተኛ ላይሆኑ ይችላሉ ዋናው ነገር እኛ ባለን ነገር በቂ እንደሆነ ማመን ለምሳሌ አሁን አንተ ሀብታም ነህ ቆንጆ ነህ ወጣት ነህ ጤነኛ ነህ ይሄ ሁሉ ነገር አለ የሌለክ ትዳር ነው ስለዚህ ትክክል ነው ፈጣሪ አይሳሳትም ትዳር እስካሁን ድረስ ያልሰጠበት ላንተ ምክንያት አለው እሱ አይሳሳትም እሱ ላንተ ትዳር ልጅ ሁሉ ነገር መምጣት አለበት ባለ ሰዓት እሱ ይልክልሃል ራሱ እኛ ልንጨነቅ አይገባም ለምንም ነገር ሁሉ ነገር በሰዓቱ ይሆናል የሰው ልጅ የሌለው ነገር የሌለው በምክንያት ነው ፈጣሪ ስለማይሳሳት ነው አንተ እስካሁን ያላገባክበት ምክንያት የሆነች ላንተ የተጻፈች አለች ትመጣለች እሷ መቼ ነው የምትመጣው ፈጣሪ በላካት ሰዓት ገባክ በቃ ካንተ የሚጠበቀው ላይፍን ኢንጆይ ማድረግ ነው ደስተኛ ሆነክ መኖር ነው በጻፋት ሰዓት ቀጥ ብላ ራሷ መጣ ቤት ትገባለች ላንተ የምትሆነው ምናልባት አንተ ባውን ሰዓት ስላለክ ሁሉም ሴት እየመጣ ሊጽፍልክ ሊፈልግክ ይችላል ያ ነገር ሊያታልልክ አይገባም ትክክለኛው ሴት በትክክለኛው ሰዓት ፈጣሪ ይልካታል እስቲ እንግዲህ ኢንሻአላህ ያን ነገር ያላገባከው ለምንድን ነው ማመን አቅቶክ ነው አይደል ለብሬ ነው የመጣችሁ ሴቷ ብለህ ስለምታስብ ነው እንደዛ እኔ ሳይኮሎጂካሊ ሳስብክ እንደዛ ስላሰብኩ ነው ትክክል ላይሆንም ይችላል ግን ብዙ ጊዜ ትንሽ ያላችሁ ወንዶች የትኛውም ሴት ስትመጣ ወደ እናንተ ገንዘቤን ብላ ነው እኔን ወዳኝ ሳይሆን ገንዘቤን ብላ ነው የመጣችሁ ብላችሁ ነው የምታስቡት ስለዚህ አንተ እስካሁን ድረስ ወስነህ ወደ ትዳር መሄድ ያቃተህ የምትመጣው ሴት ሁሉ ወደ አንተ ገንዘብህን ብላ የምትመጣ ስለሚመስልክ አይደል ይሄ ትክክል ነው አዎ ይሄ እንዳለ ሆኖ ግን እዛ ደረጃ ላይ ስጋቴ ነው እሱ ሀቢባ እኔ አሁን እንዳልኩሽ ሪያሊቲው 40 ዓመቴ ነው እኔ 38 ያልኩ ጀስት ለፈን ነው ከ40 ዓመት በኋላ እኔ አሁን 50 ለመድረስ 60 ለመድረስ በጣም ቅርብ ነኝ ማለት 20 ምናምን ነው ነገ ለሞት ይችላል አላህ ነው የሚያውቀው ያኔ ግን ምን ይሆናል መሰለሽ ፋይናንሻሊ በጣም ያደግሽ በሄድሽ ቁጥር ምን ይፈጠርብሻል አሁን ያልሽው ነገር ቶታሊ ይጠፋል በቃ በፍጹም ይሄ ሰው እኔን እየፈለገኝ ያለው እኔን ወዶኝ አይደለም ይሄን ነገር ወዶ ነው ያንን ማሰብ በጀመርኩ ቁጥር ደግሞ ምን ይሆናል ብቸኝነቱን በቃ ምርጫ ታረጊዋለሽ አሁን ያቺ ነገር እንዳታመልጠኝ ነው አሁን ስጋቴ አሁን ባለሁበት 40 ላይ ባለሁበት ሁኔታ ቶሎ የሆነ ነገር እንደው በሩን አሁን የምታንኳኳ ብትልክልኝ ብዬ ነው
የምሬን ነው ምልክ አሁን ይህንን እየፈራክ ሳልሞት ጥሩ ትዳር ኖሬ ጣፋጭ ትዳር ኖሬ ልሙት ብለክ አስበክ የመጣቿን ሴት አስገብተክ ወደ ህይወትክ ያልሆነ ህይወት እንዳትኖር ገባክ? እሱም ከባድ ነው። አሪት በላከው በትክክለኛው ሰዓት ቀስ ብሎ ደግሞ ወንድ ልጅ ነው ወንድ ልጅ በ80 ዓመቱም ይወልዳል። ስለዚህ ቀስ ብለህ ራሱ በጻፈው ሰዓት በመጣ ሰዓት ይምጣ መሰለ። እኛ ይሁን ብለን እኛ አስበን የምናደርገው ነገር ለኛ ትክክለኛው ነገር አይደለም። እሱ የሚልከው ነገር ነው ትክክለኛው ነገር። ካንተ የሚጠብቀው ዘና ብለህ ፈታ ብለህ ደስተኛ ሆነ ህይወትን መኖር ነው። ራሱ ሳታገባ ብትሞት ራሱ ፈጣሪ ትክክል ነው አይሳሳትም። ቀን ደርሶ ሳታገባ ብትሞት ትክክል ነው። በቃ አንተ ስትፈጠር አግብተክ እንድትኖር አልነበረም የተፈጠርከው። አውዝ ብለህ ቢስተርጂ መረህ ህይወት አይደለም ሀቢባይ ህይወትን አምኖ መቀበል ማለት አየህ ትዳር በጣም አስፈልጎካል ማለት ነው። በጣም አንገብግቦኛል። አሁን ይኸው የምቀመጥበት መጅሊስ ይሄ ሶፋ ይቆረቆራል ባሌን የምትል ይሄን የመሰለ ቤት ውስጥ ብቻ ነው የምትኖረው? ወላሂ ቤቴ it's a 4 bedroom 4 መኝታ ነው። በዚህ በኩል ወደ ውስጥ ምናምን ክፍል አለው። አው ግን ቤት ነው የሚመስለው። ወላሂ ምንም በቃ it's a big problem። ለዛ ነው የምልሽ እኮ ይሄንን አላህ እንዲሰጠኝ ወይንም ደግሞ ቀኑን እንዲያፋጥንልኝ ነው የምፈልገው። በዚህ ረመዳን 30ንም ቀን 28 ቀን ምናምን ወላሂ እቅሱም ቢላ ከቤቴ ውጪ የትም አልሄድኩም። ለምን በቃ ረመዳኑን በደንብ አርጌ ነው የሰራሁበት። አላህ ይቀበለኝ። ከሰው ጋር ስትሄጂ ወይ ደግሞ ተጋብዘሽ ስትሄጂ ወይ ትላልቅ ሆቴል ሄደሽ ስትበይ ምን ይፈጠራል? ብዙ ምግብ ትበያለሽ፣ ኢሻ ያመልጥሻል፣ ተራዊ መስገድ ይከብዳል፣ በቃ ማኪያቶን ጠጣ ይባላል፣ ሰዓቱ ይሄዳል። ገባሽ? ያንን ነገር አቮይድ ለማድረግ ብዬ ወሩን ሙሉ በሚባል ደረጃ ቤቴ ነው የነበርኩት። አልহামዱሊላህ በእርግጠኝነት ነገሮች ጥሩ ይሆናሉ ብዬ አስባለሁ። ለምን ያው አንዲት በጣም አህላቅ ያላት ልጅ አለች፣ በጣም ረጋ ስክን ያለች በጣም ቆንጅዬ ልጅ አለች። እሷን ልዳረክ ሰጀስት እያደረጉኝ ነው ኮሜንት ላይ። ችግሩ እኮ አንቺ ጋር ያሉት ከሀገር ውጪ ናቸው። ከሀገር ውጪ እኮ ትመጣለች። ኢትዮጵያ ምን ችግር አለው? ትዳር አይደል እንደ ኢትዮጵያ መጣ በቃ ተጋብታችሁ አውራችሁ ትኖራላችሁ። አንተ ከሀገሯ ያልወጣች ነው የምትፈልገው? ከኢትዮጵያ ያልወጣች የዲስታንስ ላይፍ ከባድ ነው። አላህ ይጠብቀን እንጂ ቢቻል እንደው አንድ ላይ መሆን ቢቻል ጥሩ ነው እኮ። ምንድነው አሜሪካ አይደለ ወረቀት አትጠብቅ፣ ዱባይ ናት። ካች ትላለች በአንድ ደቂቃ ትኬት ቆርጦ መምጣት እኮ ነው። እናንተ ተዋውቃችሁ በስልክ አውርታችሁ ከተግባባችሁ ትኬቷን ቆርጣ ትመጣለች። ተጋብታችሁ ወደ ትዳራችሁ። በጣም አንገደፊ ምስኪን ጨዋ አቢባ አንቺ እንደምትይው ቀላል ቢሆን እሷ ናት እኮ ኢትስ ቶታሊ ሮንግ ነው እኮ በቃ ላይፍ እኮ አይደለም። እውነቴን ነው የምነግርህ። ሰው አያምኑም። ሁሉም ሰው ሀብታችንን ቋንጦ ነው የመጣው። እውነታቸውም ነው፣ አይፈረድባቸውም። ሀብታችን አብዛኛው ሴት ወንድን ልጅ የምትጠብሰው በተለይ እድሜያቸው የገፋ ወንዶችን ወጣቶች እድሜው የገፋ ወንድ ፈልገው የሚጠብሱት ለሀብቱ ነው፣ ኮምፎርታብል ላይፍ ለመኖር ነው፣ ሪያሊቲውን ስንነጋገር። ስለዚህ ሰዎቹ ሀብታሞቹ ላይ ማንፈርድም። ሰው ሁሉም ጥቅመኛ ነው። ለጥቅም ነው ሰው የሚቀርበህ ሲቀርበህ ሴቱም ወንዱም ጥቅመኛ ሆኗል። ስለዚህ እነሱም ሰው ባያምኑ አይፈረድባቸውም። እኔ ሀቢባ አንድ እውነት ልንገርሽ። እኔ ፐርሰናሊ መንሱር እንዴት ይሄ በተለይ ይሄ የገንዘብ የዱንያ ምናምን ጉዳይ እንዴት ታየዋለህ ብትይኝ፣ እኔ አሁን ባለሁበት ሁኔታ 100 ብር ኑሮኝ
እሷ መታ ከኔ ጋር ኑራ ያንንም 500 አድርጋው ምን አለበት ግማሹን ይዛው ብትሄድ ምን ይጎዳኛል? ወላሂ ምንም። ልጆች ይኖሯታል መቼም የሆነ ነገር ይኖራል። ምንም እኔ ገና ለገና ወደፊት ብሬን ሼር አድርጋኝ ትሄዳለች ምናምን። ባይዘው አንድ ነገር ማወቅ ያለብን ሁላችንም፣ እኔ ይሄን አስቤ አላቅም፣ ግን አልከፈት አለ በሩ። በቃ እንትኑ ትንሽ ሼር አድርጋኝ ትሄዳለች አይደለም። መጀመሪያም ስትመጣ ፊሊንግክ እንደማትወድክ ነው የምታስበው። እውነት ነው። ዛት ዘ ቢግ ፕሮብለም አይ ቲንክ እሱ ነገር ችግር ነው። እንዴት ትኖራለህ? እንደማትወድክ ለጥቅም እንደመጣች በቃ አንተ ለጥቅም እንደሆነ ልብክ ነፃነት አይሰማክም። ከሷ ጋር ደስተኛ ሆነ የእውነት ሳቅ አትስቅም። የእውነት የምታደርገው ነገር ሁሉ የእውነት አይሆንም ከሷ ጋር። ለምን ውስጥ ከሚልቅ እቺ ሴት እኔን አትወደኝም፣ እቺ ሴት እኔ ጋር የመጣችው ብሬን ፈልጋል እንጂ ለምታፈቅረው ሴትማ ወንድ ልጅ እኮ በቃኝ ብላ ስትል እኮ ያለውን ሁሉ ይሰጥ የለ እንዴ? እሱ ነው የምልሽ እኮ ምንም ማለት አይደለም። ሁሉ ነገሩ ላፈቀረችው ሴት እኮ ወንድ ልጅ ድርጅቱን በስሟ ያዞርላታል እኮ። አረ በጣም እኔ ብዙ ጓደኞቼ አድርገዋል ይሄንን። በቃ አልተስማሙም። አልহামዱሊላህ አንቺ ስትመጪ የነበረው ይሄ ነበር። አሁን ደግሞ አላህ እጥፍ አድርጎታል። ምንድነው የምትፈልጊው? የፈለግሽውን ነገር ላድርግልሽ ብሏት ወላሂ ከ50 ሚሊዮን ብር በላይ ቤት ገዝቶላት 20 ሚሊዮን ብር በላይ መኪና ገዝቶ ምናምን የሚሰጥ ወንድም አለ አላህን የሚፈራ። ገባሽ አይደለ? ምንም ማለት አይደለም። እኔ የገንዘቡ ጉዳይ ሳይሆን እንዳልሽው መጨረሻ ላይ ያልሽው ነገር ያስኬዳል። ምናልባት እንደማትወድክ እያወቅ ፊሊንግክ እንደማትወድክ እያወቅ ሰውነትክ እሺ ብሎ አይታዘዝልክም። ከሷ ጋር ለምታሳልፈው ነገር ደስተኛ አትሆንም። በቃ ላይ ልብክ ካልተመቻቸ ደግሞ ልብክ ርፍ ካላለ ደግሞ አንድ ሰው ላይ ሊሆን አይችልም። ደስተኛ ህይወት ልትኖር አትችልም። ረዋንን እኮ ነው ያልኩት ውዶቼ። በእናንተ ኮሜንት መሰረት ረዋን በጣም አሪፍ ልጅ ናት። ረዋንን ባስተዋወቀክና ብትጠናኑ ደስ ይለኛል። በጣም ረጋ ያለች ስክን ያለች ኢማነኛ ልጅ ናት። አላህ እንግዲህ ግን ምንድነው እንድሳይድ ያረኩት ቅድም ያልሽው ነገር አላህ ምናልባት ፈጣሪ የሰጠው ጊዜ ይኖራል፣ ሰዓቱ ይኖራል። ገባሽ? ያኔ ልብሽንም ከፍተሽ ያን ሰው እንድታስቢው ያደርግሻል። ያ የሚመጣ ህይወትሽ ውስጥ የሚመጣ ሰው አንዳንዴ ደግሞ ሀቢባ ስታስቢው ወላሂ በጣም ብዙ ጓደኞቼ ላይፋቸው ምዝረብል የሆኑ ሰዎችን ደግሞ አገኛለሁ። ትዳር በትዳር በፊት ሰላማዊ ህይወት እየኖረ እያለ የሆነ ሰው ህይወት ውስጥ ይመጣና ጭራሽ ላይፉን ምዝረብል አድርጎት ጭራሽ ሱሰኛ ሆኖ የሚሄድ። ይሄ ግን ትንሽ ፐርሰንት ነው እውነቱን ለመናገር። በጣም 1 ወይ 10% 90% ሞስትሊ ጥሩ ነው እያየው ያየው። ስንነጋገር 50-50 እንበል። 50% ሰው በትዳሩ ደስተኛ ነው፣ 50% ፍርድ ቤት ነው የምታየው፣ 50% ሚዲያ ላይ ሲጣላ ነው የምታየው። አለ ትክክለኛ ሰው ወደ ህይወትህ ካልመጣ ንጹህ የነበረውን ህይወትህን ጥርት ያለ የነበረውን ያደፈርሷል መጥቶ። ገባክ? እሱ ነው ኮምፕሊስ የነበርከውን ሰው መጥቶ ብጥብጥ ያደርጋል። ለዚህ ነው የትዳር አጋር መምረጥ በጣም ከባድ ነው። ሁለት የማይተዋወቁ ሰዎች፣ የተለያየ ቤት የተለያየ ቦታ ያደጉ ሰዎች፣ በባህሪ የተለያዩ ሰዎች አንድ ቤት ሲኖሩ በጣም ብዙ ጸብ ይፈጠራል። ገባክ? ግን ፍቅር ካለ ያልፋል። ፍቅር ከሌለ ነው ችግሩ። ገብቶካል? አንዱ ላይ ብልጥ ለመሆን ከሞከረ ነው ችግሩ እንጂ የባህሪ ችግር ሲሆን ትቻቻላለህ። ገባህ? ለምሳሌ እሷ በጣም ቤት ማጽዳት በስርዓት የምትወድ ሆና እሱ ዝርክርክ ሊሆን ይችላል፣ ያን ትችለዋለች። እሱ አርፋጅ ሊሆን ይችላል፣ እሱ በጣም የሚረሳ ልደቷን የሚረሳ ሁሉ ነገር የሚረሳ ሊሆን ይችላል። ግን ልቧ እንደሚወዳት ካመነች ሁሉም ነገር ትችለዋለች። የምትቻቻላቸው ነገሮች አሉ። ማስታወስም ትችላለች። ምን ችግር አለው? አሁን አንዳንድ ቪዲዮ አላየሽም? የፈረንጅ ቪዲዮዎች ቤት ሲገባ አበባ ይዛ ትጠብቀውና ሰታው ወደ ውጪ እንዲወጣ አድርጋ ሰርፕራይዙና ትቀበለዋለች። ምን ችግር አለው ብታደርግ? ከዛ በኋላ እኮ ይሄ ነው ሀቢባ። አሁን ችግሩ ምንድነው መሰለሽ? ሴቱ በተለይ በእንደዚህ አይነት በትዳር ውስጥ በሚመጣበት ሰዓት እኔ ትልቁ ችግር ነው ብዬ የማስበው ምንድነው ይሄ አለመታገስ የሚለው ነገር። በቃ ወላሂ ትልቅ በሽታ ነው ብዬ የማስበው ሴቶቻችን ላይ ትዕግስት የላቸውም። ወንድየውም እንደዛው። ለምሳሌ እኔ አሁን እንዳልኩሽ እንግዲህ 40 ዓመት የራሴ የሆነ ብቸኝነት ብቻዬን እየኖርኩ እንደፈለኩ ወጥቼ ምገባ ሰው ነኝ። እሷም ደግሞ እናት አባቷ ጋር ተቀማጥላ እንደሆነ ነገር አድርጋ የኖረች ሴት ነች። እኔ ጋር መታ ክችን እንድትሰራልኝ አልፈልግም። እኔ ሚስት ኦፍ ኮርስ የክችን የራሱ የሆነ ሰው አለው። ነገር ግን የኔን 40 ዓመት ብቸኝነት ህይወት ወይ 20 ዓመት ብቸኝነት ህይወት አንደርስታንድ ልታረገኝ ይገባል። በአንዴ መታ ያን ነገር መቀየር አትችልም። ከታገሰች ግን የተወሰነ ጊዜ ይሄ ነገር ይስተካከላል። ይሄን እኮ ከዚህ በኋላ ሊተው ይችላል። እኔ እውነተኛ ፍቅር ልስጠው፣ እሺ ልበለው ካለች ወላሂ የብዙ ሰው በትዕግስት ህይወታቸው የለመለመ በተለይ
እኔ ምንድነው ብዙ ጊዜ ማምነው ትዳር ከ3 ዓመት በላይ ከ5 ዓመት በላይ ሲቆይ የመጠንከር ድሉ ሰፊ ነው። አሁን በትኩሱ ነው ብዙ ሰዎች አደጋ ውስጥ የሚገቡትና እንዳው ሰብር የሚባለው ነገር ጎግልም እኮ ይላል 5 ዓመት የቆየ ትዳር ሰክሰስፉል ተብሎ መጠራት ይችላል። ከ5 ዓመት በኋላ ነው ትዳር ሰክሰስፉል መባል የሚችለው። ለ5 ዓመት ሙሉ መተዋወቂያ ነው፣ እርስ በርስ መጠናኛኛ ነው፣ መተዋወቂያ ነው፣ ባህሪ ለባህሪ የሆነ ደግሞ አንዳንዴ አብረ ከመቆየት ብዛት አንድ አይነት ይሆናል ባህሪ። በጣም ትግባባለ፣ ልክ እንደ ወንድምና እህት አንድ ቤት እንዳደገ ሰው ትግባባለ፣ ባህሪ ለባህሪ ትተዋወቃለ። አብሮ መቆየት ማለት ነው፣ አብሮ ጊዜ ማሳለፉ ከ5 ዓመት በኋላ እየተላመዱ ስለሚመጡ በትንንሽ ነገር አይጨቃጨቁም። አሁን እኔና ባለቤቴ 14 ዓመት ነው አንድ ቤት አብረን ይኖር ነው። በፊት የምንጨቃጨቃባቸው ነገሮች ብዙ ነበሩ። እየተላመድን ስንመጣ አሁን በሲምፕል ነገር አንጨቃጨቅም። ኦልሬዲ ባህሪው ነው አውቃለሁ። ለምሳሌ የመሳችን ያለበት ባለ አውቃለሁ። ትዕግስት ስላለ ነው። ትዕግስት ስላለ እዛ ሌቭል አመጣሽው፣ እሱም እዛ ሌቭል አመጣሽ። እሺ ጎ ሄድ እሱ ነው ትዕግስትን የተማርኩት። እኔ እንደውም እኔ በፊት ነጭናጫ ነበርኩ። እኔ እናደድ ነበረ። ለምን አላስታወስክም? ለምን ይሄን አላረክም? ቅንድቤን ተቀንድቤ መጥቼ አንተ ግን አላደነቅክም፣ ልብ አላልክም። አዲስ ነገር አዲስ ልብስ ለብሻ አንተ ግን ልብ አላልክም። አየካር አዲስ ልብስ ያምራል አላልከኝም ምናምን በሲምፕል ነገር እጨቃጨቀው ነበር ድሮ። አሁን ላይ ግን በእንደዚህ አይነት ነገር አልጨቃጨቅም፣ እንደ ወጠጤ እንደ ቲንኤጀር ምናምን። አሁን በቃ ልንጨቃጨቅ የምንችልባቸው ነገሮች ቀንሰው ደብዝዘው ጠፍተዋል። በጣም ተግባብተን በቃ አዶሎ ለባህሪ በጣም ተዋውቀናል። በቃ አዶሎ አልহামዱሊላህ በጣም 14 ዓመት ባይዘው 14 ዓመት በጣም አልহামዱሊላህ በጣም ትልቅ የአንድ ሰው ከተወሰነ ዓመት በኋላ ራሱን የሚችልበት ነገር ነውና እንግዲህ አላህ 14 ዓመት ያማረ ትዳር 44 ዓመት ጨምሮልሽ ደግሞ ከዛ በኋላ መፋታት የሚባል ነገር አይኖርማ። ታረጃላችሁ ሁለታችሁ። ከዛ በኋላ እንሞታለን፣ ታረጃለን። አብረን አርጅተን ለልጆቻችን ቁጭ አድርገን ታሪካችንን እንነግራቸዋለን። ብዙ ነገር አሳልፈን ነው እዚህ ደረስነው። በጣም ብዙ ስትራግል አይተናል። እኔ እና እሱ አብረን ለመሆን ብዙ ፈተና ከቤተሰብ ከምን ብዙ ነገር አይተን ብዙ የተፈተነ ትዳር ነውና ለልጆቻችን ቁጭ አድርገን ታሪካችንን እንነግራቸዋለን እና በጣም እነሱም በኩራት በደስታ አሜን። ይሄ በጣም ትልቅ ነገር ነው። ዋናው ነገር ሀቢባዬ ቅድም ያው የመጣሁበት የአካውንትሽ ጉዳይ ነው። በተቻለሽ መጠን እንትንሽ ላይ እኔ አሁን ሁሌ የማስበው ምን መሰለሽ፣ ሰውም እንዲተገበረው ብዬ የማስበው የሰው ልጅ ጠላቱን መቀነስ ነው ያለበት እንጂ ማብዛት የለበትም፣ መጨመር የለበትም። ጠላትሽን እየቀነስሽ ሰላም እየፈጠርሽ ምንም የራስሽን ህይወት የምትኖሪው ከልጆችሽ ጋር ከባልሽ ጋር ቤትሽ ውስጥ ነው። ማንም ሰው መጥቶ ቢል አይከፍልልሽም። ገባሽ? ስለዚህ ፈሪ እንደሆነ እኮ እየመከርከኝ ነው መንሱር። ፈሪ እንደሆነ ይሄ ፍራቻ አይደለም። እሺ መንሱር፣ በግል ጉዳይ ሀቢባ አስቀየመችን የሚል አንድ ሰው አምጣልኝ። እኔ እኮ ማንም ላይ አይደለም። እሺ በይ ሀቢባ፣ ለምን መሰለሽ እንደዛ ማለት ለተበዳይ ድምጽ ስለሆንኩኝ እኮ ነው። ህገወጥ ደላሎች ብር ከፍለዋቸው እኮ ነው እነሱ ህገወጥ ደላሎችና ሌቦች ፎቶአቸውን ለጥፌ ለዓለም ያሳየኋቸው ሌብነታቸውን ያወጣሁባቸው ሰዎች ናቸው። ቲክታከሮቹን ሄደው ከፍለዋቸው ሀቢባን ከቲክቶክ አስጠፉልን። ላይቫቸውን የከፈቱ እኮ ሀቢባን አላማችሁ ምንድነው ሲባሉ ሄደው የኔ ወገኖች ሄደው ቤታቸው ገስት ገብተው ለምንድነው ሀቢባ ላይ ሪፖርት የምታስደርጉባት ቁጭ ብላችሁ ምን አድርጋ ነው ሲሏቸው፣ እኛ የምንፈልገው ሀቢባን ከቲክቶክ ላይ ማጥፋት ነው። እሱ ይኸው ስክሪን ሪከርድ ያሳያል። እሷ ከመጣች ጊዜ ጀምሮ 5000 ህዝብ አፍና ይዛ እኛ ፖለቲካችንን እንዳንሰራ የያዘችው የከሌን ብሔር አፍና ይዛ ይኸው የእንትን ብሔሮችን እንዳለ አፍና ይዛ እኛ ፖለቲካ እንዳንሰራ በግልጽ እናገራለሁ። የአማራ ልጆችን እንዳለ አፍና ይዛብን ፖለቲካ እንዳንሰራ አደረገችን። ስለዚህ እኛ ፖለቲካችንን መስራት የምንችለው ሀቢባ ከቲክቶክ ስትጠፋ ነው። ሪፖርት አድርጎ ሀቢባ ላይ እያሉ ፎቶ ይለጥፈው ቁጭ ብለው ላይቭ ላይ ሴቶች አይደሉም እኮ ወንዶች ቁጭ ብለው 4-5 ወንዶች ይኸው ብለዋል። እየነገርኩ ነው። እኔም ስክሪን ሪከርድ አለኝ ተልኮልኛል። ቁጭ ብለው ስለዚህ ለነሱ እጅሽን ስጪ እያልከኝ ነው። አንገትሽን አይደለም እንደዛ አይደለም። እንደዛ ቆይ ሀቢባዬ ዘጋ እኔ ለነሱ እጄን አልሰጥም። ሀቢባዬ እንደዛ ማለቴ ሳይሆን ምናልባት የቲክቶክ ጉዳይ ማወቅ ያለብሽ ስለ ፖለቲካ የሚወራበት ቤት ላይ ፖለቲካ ያለው ሰው በታምር አንቺ ጋር አይመጣም። ገባሽ? ችግር ያለበት ሰው አስገብቻ ቃል ማንንም አላስገባም። ፖለቲከኛ ኦፍ ኮርስ ምን ልልሽ ፈልጌ መሰለሽ የፖለቲካን ጉዳይ ውስጡ ያለ ሰው ቁጭ ብሎ እነሱንም አያዳምጣቸውም። ካልፈለገ
ይሄ ፖለቲካ የሚፈልግ ሰው ግን ስቲል አለ እነሱ ጋር እኮ። አንቺ አሁን ለምሳሌ ፖለቲካ የሚያራምደው ሰው የራሱ የሆነ ኮንቴንት አለው፣ የራሱ የሆነ ስራ አለው፣ በራሱ ወይ ነው እየሰራበት ያለውና ፎሎ የሚያደርጉትም አሉ፣ የሚያዩትም ሰዎች አሉ። ሀቢባ ጋር መጥቶ የሚያየው ግን ስቲል ፖለቲካ የሆነች ነገር ይፈልግና ሌላውን ግን ኖርማል ላይፉ መኖር የሚፈልግ ሰው ነው አንቺ ጋር ያለው። እነዚህ ሰዎች እኮ እነሱ ጋር አይሄዱም። አንቺም ባትኖሪ ማወቅ ያለብሽ ይሄንን ነው። አይሄዱም በፍጹም። እሱን እኮ ነው መልክ። ለዚህ ነው እኔን ከማስጠፋት ይልቅ ከኔ ተሽሎ መገኘት። ሀቢባ ምን አድርጋ ነው ህዝቡ የወደዳት? ሀቢባ ምን አድርጋ ነው እነዚህ 5000 ሰው ላይቫን ቁጭ ብሎ የሚያዩ ምን ስላደረገች ነው ብለው አጥንተው ከኔ ተሽለው ተገኝተው ከኔ በልጠው ተገኝተው ህዝቡን መያዝ እየቻሉ ህዝቡን ለመያዝ እኔን ማጥፋት ለምን ያስፈልጋል? ይሄ አምባገነንነት ነው። ይሄ ጉልበተኝነት ነው። ኦኬ ምናልባት አንደርስታንድ ያረግሽበት መንገድ ሊሆን ይችላል ሀቢባዬ። ግን አንድ ነገር ልንገርሽ፣ አሁንም ጠላትን መቀነስ ነው እንጂ እየጨመሩ መሄድ አስፈላጊ አይደለም። በቃ አንቺ ቁጭ አሁን እኮ ባታወሪም 5000 3000 ሰው አንቺ ማይቶ አይቀርም። በቃ ለዚህ ቻንስ እጅ ስጪ እኮ ነው እያልከኝ ያለከው። እጅ ስጪ አይነት ሳይሆን ሰላም ፍጠሪ ከማንም ጋር። እኔ በሆን ሰላም ነው የምፈጥረው። በጣም ይቅርታ ሰው 5000 ስለሚያየኝ ይቅርታ አድርጉኝ። ከዚህ በኋላ ግን ማንም እንዳያየኝ ጥረት እጥራለሁ ልበላችሁ። ሄደው ጠየቋቸው። ቤታቸው ገስት ገብተው ምንድነው ሀቢባ ያጠፋችው ንገሩን፣ ህዝቡን ይዛብን ፖለቲካችንን እንዳንሰራ አደረገችን አሉ ብለው መልስ ሰጡ። ስክሪን ሪከርድ አድርገው ገብተው የጠየቁ ልጆች ላኩልኝ በዋትሳፕ። እሺ መንሱር፣ አሁን እኔ ያጠፋው ጥፋት ቢኖር ገባ አንደኛ ምን አሉ? ሙስሊም ሆና ክርስቲያን ስላገባች እሱ ፈጣሪ ይጠይቀኝ ምን አገባችሁ? እሱ መብትሽ ነው፣ ማንንም አያገባውም። እሱ ያንቺና ያንቺ ጉዳይ ብቻ ነው። ታዲያ ለነዚህ ሰዎች ጠላት እንዳይበዛብኝ ብዬ ራሴን እንዳልሆን እኔ ራሴን ነው የምሆነው። አንድ ተከታይ ቢኖረኝ ራሴን ሆኜ አንድ ተከታይ እንዲኖረኝ ነው የምፈልገው። በማስመሰል በፍራቻ እኔ የቢዝነስ ሰው አይደለሁም። ምንም የምሸጠው ነገር የለኝም። ቲክቶክ ላይ ልብስ ብሸጥ፣ ወርቅ ብሸጥ፣ ባልትና ብሸጥ እንደ ጓደኞቼ ነጋዴ ብሆን በግድ ባይዋጥልኝም ከስተመር ኢዝ ኦልዌይስ ራይት ከስተመር ኢዝ ኪንግ እያልኩኝ ተለማምጬ አንገቴን ደፍቼ ሀቄን ውጪ እኖር ነበር። እኔ ቲክቶክ ላይ የመጣሁት ለተበዳይ ድምጽ ለመሆን እንጂ ምንም ነገር ለመሸጥ አይደለም። እሱን እንዳታቆሚ፣ እሱን አቁም ያልልሽም። እኔም እሱን ማቆም የለብሽም። እሱ ጥሩ ነው። ድምጽ ስለሆንኩ እኮ ነው የተነሱብኝ እነሱ። ሀቢባ ምን አጥፍታ ነው? ካጠፋው ይቅርታ ልጠይቅ። የነካውት ብሄር ካለ፣ የነካውት ሃይማኖት ካለ፣ የነካውት ግለሰብ ካለ በማንኛውም ሰዓት ሰው ነኝ፣ ልሳሳት እችላለሁ። ካጠፋው ይቅርታ ለመጠየቅ በጣም ዝግጁ ነኝ። የይቅርታ ሰው ነኝ። ግን ያለ ጥፋቴ ሰው ይዛለች፣ ህዝቡን ይዛለች፣ ፖለቲካ እንዳንሰራ አርጋናለች። ሙስሊሞና ክርስቲያን አግብታለች፣ ሙስሊሞና ጸጉሯን አትሸፍንም፣ ሙስሊሞና ትጠጣለች። እኔ ነኝ የነገርኳችሁ፣ እኔ ነኝ ሚዲያ ላይ አውጥቼ የነገርኳችሁ። መብቴ ነው፣ የማፍርበት የምፈራበት ምንም አይነት ነገር የለም። እኔ ነፃ ሰው ነኝ። ማንም አይቆጣጠረኝም። በማንም ቁጥጥር ውስጥ አይደለሁም። ለማንም አንገቴን አልደፋም። ስለዚህ ሳጠፋ ይቅርታ ጠይቃለሁ። ግን አሁን ሳላጠፋ ስለሆነ ሪፖርት እየተደረገ ይቅርታ ጠይቂ አላልኩሽም ሀቢባዬ። ይቅርታ ጠይቂ ሳይሆን በቃ እንደዚህ አይነት ችግሮች ካሉ አቮይድ አድርጊው ማለት። አሁን መልስ መስተጣጣት በመጣ ቁጥር ጠላቶችሽም እየበዙ ነው የሚሄዱት። እዛ ጋር መልስ ስትሰጪ፣ እዚህ ጋር መልስ ስትሰጪ ጥሩ አይሆንም። አትስጪ፣ በቃ መልስ አትስጪ፣ መልስ አትስጪ። ግን ሰላም ፍጠሪ። አሁንም ቢሆን ሰላም ፍጠሪ። ሰላም ይሻላል ለሁሉም ነገር። 5000 ሰዎች ሰላም ይሄን አርጊ በለኝና ላርግ። ሰላም ለመፍጠር ምን ላርግ? በቃ እኔ ለምሳሌ ቲክቶክን የምጠቀምበት እንደምታዩት ለሌላ ጉዳይ አይደለም። ፈንም ማደርግበት ፓሽንን የምጠቀምበት። ሰዎች ደግሞ ተበደልን ሲሉ በደላቸውን መጥተው ቢያንስ በነገራችን ላይ ስትበደይ ታውቂያለሽ አይደል? መሰማት ትፈልጊያለሽ። ሰው ሲበደል መፍትሄ እንኳን ባይኖረው መሰማት ይፈልጋል። ይሄ በጣም ጥሩ ነው እኮ፣ ደስ ይላል። ይሄን እኮ ውስጧ ይዛ በሽተኛ ከምትሆን አንቺ ጋር መታ ያንን ነገር ስታወራ የሆነ ነገር ሪሊፍ ታገኛለች፣ ሴቷም ወይ ወንዱም። ስለዚህ እኔ ይሄንን ነው የማደርገውና በተቻለ መጠን ፖለቲካ ውስጥ ያለ ሰው እኔ ጋር መጥቶ አይም እኔ ፖለቲካ ስለማላራምድ ገባሽ? በዛ አይነት ወይ ነገሮችን ማስኬድ ብትቺ። እኔ አሁን
ወላሂ ማንንም ሰው ሪፖርት አታርጉብኝ። እኔ አትበይ እንደዛ ምን ይመጣል? ይኸው እኮ አሁንም እኮ 100 ምናምን ሺህ ፎሎወርስ አለሽ እኮ አሁንም እኮ 5 ሺህ ሰው ነው የሚያይሽ። ሰላም ፍጠሪ ስትለኝ ሰላም እኔ ሰላም የማልፈልግ ችግር የምፈጥር ነው የሚመስለው። እኔ በጣም ሰላም አይደለ እነሱ ናቸው ሪፖርት የሚያደርጉብኝ እነሱ ናቸው። እኔ ግን አንድም ቀን ሪፖርት አድርጉ ብዬ አላውቅም። ለነሱ ስድብ መልስ ሰጥቼ አላውቅም። አጸያፊ ስድብ ከነዘር ማንዘሬ ፎቶ ይለጥፈው በጣም ብዙ ነገር። ግን ይሄ ቻሌንጅ ነው። ጥንካሬን ጡንቻዬን እያጠነከረልኝ የሚመጣው በተገፋህ ቁጥር ጡንቻክ እየጠነከረ ነው የምትመጣው። እኔ ስገፋ ጠነክራለሁ እየጠነከርኩ ነው የምመጣው እንጂ መቼም ወጥቼ እባካችሁ እኔ ምሰራው እንዲህ ነው ህዝብ ነው ምረዳው ስለዚህ ሪፖርት አታርጉብኝ። ይሄ መሸነፍ ነው። አትበይ እንደዛም እንድትይ አይደለም። እኔም ለምን ትያለሽ? እንደዛም አይደለም። ኤኒዌይ በቃ አሁን አንቺ ብዙ ጊዜ ምን አለ መሰለሽ ብዙ ላይፍ በተለይ አሁን ለምሳሌ ይሄ ሪሌሽንሺፕ የፍቅር ጉዳይ አንዳንድ የምታስኬጃቸው ላይፍ እንትኖች ካልኩሌሽን አይፈልጉም። ናቹራሊ ውስጥሽ ያለውን ነገር ስታደርጊ ትክክለኛ ነው የምትሆኚው። የሆነ ባህል አትንኪ፣ የሆነ ሃይማኖት አትንኪ። የሆኑ ማለት ለምሳሌ ሃይማኖትን በነካሽ ቁጥር መንሱር ብቻ አይደለም ብዙ ሰዎች ይመጡብሻል። ብሔርን በነካሽ ቁጥር ብሔርን በነካሽ ቁጥር ብዙ እንደዛ አይነት ነገር ስለሌለ ራስሽ በራስሽ ካልኩሌሽን ናቹራል አድርጊው። ለሊትሽ ይባረክ። አካውንትሽንም ፈጣሪ ይመልስልሽ። በጣም ደስ ብሎኛል። ይኸውልህ አካውንቱ በላይ ያሳዘነኝ እኔ ቲክቶክ ላይ ከመጣሁ 2 ዓመቴ ነው። ኦልሞስት 1 ሚሊዮን ሊገባ ትንሽ ነበር የቀረው፣ ግን ውስጡ ገንዘብ ነበረው ያላወጣሁት። ሲሪየስሊ አታወጪም ነበር? ገንዘብ ነበረው እና ያ ነው ያሳዘነኝ እንጂ ፎሎ እኔ ይኸውልህ ይሄ አካውንት ገና በ3 እና በ4 ቀን ነው 100 ስንት ነው 112,000 የገባው በ3 እና በ4 ቀን ነው። እኔ ህዝቡ ፈልጎ ነው የሚከተለኝ፣ ግን ውስጧ ያላወጣዋት ገንዘብ ናት ያሳዘነችኝ እንጂ ፎሎ ብርቄም ድንቄም አይደለም። ግን አይዞሽ ይመለሳል። ካልተመለሰም ደግሞ ጦስሽን ይዞ ይሄድ። አሚን አሚን ወላሂ። ኤኒዌይ ቴንክ ዩ ሀቢባዬ፣ ደህና ሁኚ። በጣም አመሰግናለሁ። እስካሁን የተናገርኩት ነገር ማንንም ለመንካት ማንንም ለመደገፍ ማንንም ለመንቀፍ እንዳልሆነ ግን እወቁልኝ። ጀስት ቲክቶክ ነው ያገናኘን ሁላችንንም። በተቻለን መጠን ሰላም ብንሆን ፍቅር ብንሆን ያ ነው በነፊት ያለው የሚያዋጣንም እሱ ነው። እኔ ለምሳሌ የሆነ ሀገር ትራቭል አድርጌ ብሄድ ሀቢባ ያለችበት ሀገር ብሄድ እህቴ ያለች ብዬ ችግር እንኳን ቢመጣብኝ የምታገዘኝ ሰው ነች። ሶሻል ሚዲያ ወላሂ በጣም ብዙ ሰው ህይወቱን ቀይሮበታል። ብዙ ሰው ተጋብቶበታል። ብዙ ሰው ህይወቱን ፈርሷል። ብዙ ሰው ህይወቱን ፈርሷል ስለ አሁን የሚመጣውን ኮሜንት ጠብቂ። ብዙ ሰው ትክክል አጠቃቀም ማወቅ አለብን። ብዙ ሰው የኩላሊት ታማሚ መንሱር በሶሻል ሚዲያ ራሱን ያጠፋም እኮ አለ። ዛሴት ስለዚህ በተቻለ መጠን ወላሂ ሰዎች የሆነ ነገር ላይ በሚዘምቱበት ሰዓት ያ ሰው እንዴት ውስጡ እንደሚጎዳ እኔ እዚህ ሶሻል ሚዲያ ላይ እናንተም የምታውቁት ነውና የሆነ ሰሞን የተፈጠረን ነገር ያን ሰው በፊት ከነበረው ባህሪ ሌላ አውሬ የሚሆንበት ነገር ነው የሚመጣው አንዳንዴ ሲነካ እና በተቻለ መጠን አሁን አንዳንድ ሰው ኦፍ ኮርስ መጥፎ ነገር ሊሰራ ይችላል፣ የሆነ ነገር ሊያደርግ ይችላል። ማለት በጣም የፈጠጠ ነገር ላይሆን ይችላል ያ ጉዳይ። ግን የሆነ ነገር ደግሞ ሲያደርጉት አውሬ ሆኖ መጥፎ ነገር ብቻ ሲያደርግ ታያለሽና ሰውንም ይቀይራል፣ የሰውንም ባህሪ ይቀይራልና በተቻለ መጠን ጀስት ለሰውም ስሜት ቢኖርን። ለምን ሀቢባ እዚህ ጋር የምታወራው ነገር እዚህ ጋር አይቀርም። ባይዘይ ዩቲዩብ ላይ ቢዝነስ ይሰራበታል። በጣም በጥሩ ስክሪን ሪከርድ አድርጎ ኤዲት አድርጎ ደግሞ ጠዋት መንሱር እንዲህ አለ ሀቢባ እንዲህ አለች ብሎ እንጀራ ደግሞ የሆነለት ሰው አለ። ያ ነገር ደግሞ ዩቲዩብ ላይ ይቀመጣል። እያንዳንዱ የስድብም ጉዳይ የሐሜትም ጉዳይ የምንም ነገር ሲመጣ ይሄንን በዛ ወይ እንድንወስደው እኔ ሶሻል ሚዲያ ገጸ በረከት ነው ብዬ ነው የማስበው። ከሶሻል ሚዲያ እኔ ወላሂ መጀመሪያ አንቺ ያልነበርሽም ይሆናል በዛ ሰዓት 4 ዓመት 3 ተኩል ምናምን በፊት ጌም እጫወት ነበር። $2000 $1000 በቃ ሲምፕል ነበር ለኔ ኤቭሪዴይ ለአንድ ሰዓት ነው ገፋ ብል የምቀመጠው። $2000-$3000 $200-300 ብር በአንድ ሌሊት በጣም ሲምፕል ነበር። ለሀብታምማ ይሰጣሉ እኮ
ለሀብታም ይሰጣሉ። ግን አልহামዱሊላህ አሁን ደግሞ ወደ ቢዝነስ ቀይሬው ራሴ ምሰራ ኢምፖርት ማደርጋቸውን እቃዎች ምሸጣቸውን እቃዎች ነው ላይቭ ላይም ቁጭ ብዬ ሴልስም ያረኩ ምንም ያረኩ ቢዝነስ አድርጌው በሰፊው ለሚሊዮኖች ማርኬቲንግ ማቀርበውና ሶሻል ሚዲያ ከተጠቀምንበት በጣም ገጸ በረከት ነው። የሰውን ህይወት ይቀይራል፣ ተስፋ ይሰጣል፣ ወደፊት እንዲመሆንበትን ነገር ይፈጥራል። ብቻ ብዙ ነገሮች አሉበትና ውስጡ በተቻለ መጠን በረከታችንን ይሄ የተሰጠንን ገጸ በረከት ደግሞ ከፈጣሪ የሚሰጥ ነገር ስለሆነ ለመጥፎ ባንጠቀምበት እርስ በርስ እንደዚህ አካውንት ላይ ችግር እንዲመጣ ምናምን ሳናደርግ ከሆነ እኮ ዞሮ ይሄው አሁንም ይከፈታል ምንም ይመጣ ነገር አይኖርም። እንደዛ ስል ግን ይሄንን ያደረጉ ሰዎችን አታክ ላደርግ ወይ ደግሞ የሆነ መልስ ደግሞ እነሱ ደግሞ እኛን እንደዚህ አለን እንዲሉኝ አይደለም። እንዳው ለነገሩ ነው ይበሉ ምንም ማያመጡ ማትፍራ ማንንም የፈለገውን ይበል ቢሉ ምን ያመጣሉ? አንድ ቀን ሁለት ቀን ብለው ያቆማሉ። ገባክ? እንደዚህ ለጠላት እጅ መስጠት ፊት መስጠት የልብ መስጠት አያስፈልግም። እንዲህ እንዳትሉ ብዬ ነው። ያሉትን ይበሉ። አካውንት ቢዘጋ አካውንት ይከፈታል። እኔ ሁሌ ነው የምለው አካውንት ሲዘጋ አካውንት ይከፈታል። አካውንት ተዘጋ ማለት ጉሮሯችን ተዘጋ ልሳናችን ተዘጋ ማለት አይደለም። ያ ሱቡነትሽን ነው ዴፊኒትሊ እና እንደዛ አድርጊ ኢንሻአላህ። ለኔ ደግሞ ዱአ አድርጊልኝ ወንድሞቼ። እዚህ ጋር ያላችሁ 5000 ሰዎች አንዴ 5000 ሰው አንድ መልእክት ላስተላልፍ። ሁለት ማስታወቂያ አለኝ። የመጀመሪያው እያንዳንዳችን ሀጃ አለብን። እኔ አሁን በጣም ትልቅ ሀጃ አለብኝ። ኦርቶዶክስ ከሆናችሁ በተለይ ጾም ላይ ያላችሁ ሰዎች አስቡኝና መንሱር ጀማል ብላችሁ መንሱር ይሄ ሽቶ የሚቀባው ይሄ ጉረኛው የፈለከውን በለኝ ግን ዱዓ አድርግልኝ። በቃ ሀጃ ስላለኝ ይሄን ሀጃ አላህ እንዲያወጣልኝ ዱዓ አድርጉልኝ። አንደኛ። ሁለተኛ ደግሞ እዚህ ውስጥ ያላችሁ ኢትዮጵያ የምትኖሩ ሴልስ የምትፈልጉ ሊፍት እያስመጣን ነው። ትላልቅ አሳንሰሮችን እያስመጣን ነው። ለመንግስት ተቋም ለግለሰብ ኮሚሽን ከ3 እስከ 5% በአንድ ሊፍት ከ300,000 ብር በላይ ነው የምከፍለውና ደውሉልኝ። እኔ ጋኑ አብረን እንሰራለን፣ አብረን እንለወጣለን። ቲክቶካችንን ለበጎ እናርገው። ዱዓ አድርጉልኝ፣ አፉ በሉኝ። ታንኪው ሀቢባ ስለሰጠሽኝ። ምንድን ነው የምትሰራው መንሱር? ይቅርታ ዋትስአፕ ቮይስ ከፍቼ አልሰማው። ሊፍት ነው የምታስመጣው ወደ ሀገር ቤት? ሊፍት አስመጣለሁ ከቱርክ ሀገር። ይሄ አሳንሰር የሚባለው ኦኬ። ሊፍት እሱን ለአፓርትመንት ለኮንዶሚኒየም ውስጥ ሊፍት የለም ኢትዮጵያ። እኔ ሀገር ቤት ሞስትሊ አሁን መንግስትም አዋጅ አውጥቷል። ከግራውንድ ፕላስ 4 በላይ ከሆነ 4 ራሱ ከሆነ የግድ ሊፍት ይፈልጋል። ስለዚህ አሁን እኛ ሊፍት እናመጣለን። ሊፍት ስናመጣ የአንድ ቤት ሚኒመም ከ5 ከ7 ሚሊዮን ብር በላይ ነው የሚገዙትና ያንን ሊፍት ከኔ ጋር ኮኔክት የሚያደርግ ሴልስ ሰው ማለት ለምሳሌ አሁን የሚሰሩ ህንፃዎች አሉ ከተማው ላይ ኦኬ። በየቀኑ 10 ህንፃዎችን ሂዶ ቢያፈላልግ ከ10ሩ አንዱ ቢሳካለት በትንሹ ከ200 እስከ 300 ሺህ ብር ኮሚሽን እከፍለዋለሁ ማለት ነው። እኔ ከኔ ጋር ሰውየውን ሲያፈራርመኝ ዋው ገዢውን ሲያመጣ ስለዚህ አንድ ሰው ሄዶ ፈልጎ የህንፃ ባለቤት ሊፍት ማስገጠም የሚፈልግ ሰው አምጥቶ ካንተ ጋር ያ ሰውዬ ካንተ ጋር ውል ከተፈራረመ ለዛ ሰውየውን ላመጣው ሰው አንተ ኮሚሽን 200 ሺህ ትከፍለዋለህ። ከዛም በላይ 3 እና 5%። አሁን ምሳሌው ነው። አሁን ለምሳሌ የ10 ሚሊዮን ብር ካፈራረመኝ 5% ማለት 500 ሺህ ብር ነው። ዋው በጣም አሪፍ ትልቅ ብር ነው። ሀቢባ አንድ ነገር ልንገርሽ። አሁን ወደ 10 ልጆች አሉ ቢሮ ውስጥ። 2 ልጆች የዛሬ 15 ቀን 20 ቀን ምናምን ቲክቶክ ላይ እንደዚህ ሳወራ ሰምተው ጽፈውልኝ ስልክ ሰጥቻቸው የቢሮ የማናጀሩን ስልክ ቢሮ መጡ፣ ተነጋገርን። ልጅቷ ምንድነው የፈለገችው? ሰክሬታሪ የቢሮ ጸሐፊ መሆን ነው የፈለገችው። 10,000 5,000 ወይ 15,000 ከዚህ አይበልጥም። ከዛ የልጅቷን ሁኔታ ሳያት ግን አንዳንድ ሰው አለ አይደለ በጣም መናገር የሚችል ማሳመን የሚችል ንጹህ የሆነ ሰው ምናምን ነገር አለና ለምን ይሄን አታደርጊም ብዬ ነገርኳት። ከዛ ለጊዜው መንቀሳቀሻ የሚሆነኝ ነገር የለኝም አለችኝና የተወሰነ ብር ሰጠዋት ማለት ነው። እኔ ወላሂ በ2 ሳምንቷ የ2 ግራውንድ ፕላስ 8 አንደኛው ግራውንድ ፕላስ 10 የ2 ተቋም ባለቤቶችን ይዛ ቢሮ ድረስ መጣችልኝ። እቺ ልጅ በትንሹ ከ500 ሺህ ብር በላይ ኮሚሽን አላት ማለት ነው። አንዳንዴ 3 ወርም ደክመሽ አታገኝም። ገና ወር እንኳን ሳይሞላት ደግሞ አላህ አሳካላትና ብዙ ኦፕሽኖች አሉ። ብዙ ጊዜ እኔ ሰዎችን ደሞዝተኛ ሆኖ እንዲኖሩ አልፈልግም።
የሆነ ሴልስ ቢያደርጉ 1000 አካውንት ኑሯቸው 1000 ፎሎወርስ ኑሯቸው 100000 ፎሎወርስ ኑሯቸው የሚሸጥ ነገር እዛ ላይ ፖስት አድርገው ስልካቸውን እዛ ላይ አስቀምጠው ከዛ ከባለቤቱ ጋር ራሳቸው እየተነጋገሩ ያንን ሽያጭ አድርገው ለምሳሌ 100000 ፎሎወርስ ያለው ሰው 50000 ፎሎወርስ ያለው ሰው አንድ ቪዲዮ አሁን ለምሳሌ ስለኛ ሊፍት ቪዲዮ ዳውንሎድ አድርጎ እኛ ጋር መጥቶ ሰተነው ምንም ብለን ፖስት አድርጎ 100000 ሰው ቢያይለት ከ100000 ሰው ውስጥ 1000 ሰው ይሄ ነገር ምንድነው ብሎ ቢያስብ ከ1000 ሰው ውስጥ 10 ሰው ኮሙኒኬት ቢያደርገው ከ10 ሰው 2 ሰው ብቻ ኦርደር ቢያገኝ አስቢው ስንት ብር ሊያገኝ ይችላል ይሄ ሰው። ስለዚህ ሴልስ መሆን ነው የሚሻለው እንጂ በወር የ5000 ብር ደሞዝተኛ የ10000 ብር የ20000 ብር ደሞዝተኛ መሆኑ ህይወትን መቀየር አይችልም እና በተቻለ መጠን ድካም ይኖረዋል። ነፃነት ማለት ሴልስ ስትሆን ፍሪ ታይም ማኔጅመንት አለክ በፈለከው ሰዓት መስራት ትችላለህ። የሚቆጣጠር የለም ሰዓትን በፈለከው ሰዓት ሄደህ ፈልገህ ደግሞ ትረካለህ እንጂ ደስ ይላል ለፍተህ አንተ ያ ነገር ሰክሰስፉል ሲሆን ዞረ ፈልገህ ሄደው ነው አይደል በየቢልዲንግ ባለቤቶቹ ሄደው በጣም ይዞራሉ። አሁን ችግሩ ምንድነው ሀቢባዬ ጽድት ብለው ሜካፕ አድርገው ፀሐይ ላይ መሄድ አይቻልም። ይሄን ለማድረግ ለመለወጥ ራስን ማዘጋጀት አለበት። የሆነ ፀሐይ ሊመታኝ ይገባል። መጀመሪያ እኮ እኔ መነሻዬ እንደዚህ ሊፍት ደላላ ሁኜ ነው። አሁን ለምሳሌ ኢትዮጵያ ውስጥ ደላላ የምትለው ወርድ ይደብራል። ገባሽ? አሁን ችግሩ እሱ ነው። ይሄ ደላላ አይደለም፣ ይሄ ሴልስ ነው። እኛ ደረጃውን ከፍ አድርገናል። ሌላ ስም አውጡለታ። ደላላ ቃሉ ይደብራል። ሌላ ስም አውጡለታ። እኔ ለምሳሌ የሪል ስቴት ኤጀንት ነበርኩ። ገባክ? በማንኛውም ሰዓት ክላይንት ከደወለልኝ ሄጄ አስጎበኛለሁ። አፓርትመንት እማከራየውን ማለት ነው። ኦኬ ፎቶ ፖስት አደርጋለሁ ከፍዬ። ማዝዳ ካታር የሚባል አፕሊኬሽን አለ። እዛ ላይ ሰብስክራይብ አድርጌ በየወሩ ከክሬዲት ካርዴ እየተቆረጠ አስተዋውቃለሁ። ከዛ ላይ ከስተመር ቁጥሬን አንስቶ ሲደውልልኝ ማታ ሆነ ቀን ሆነ እየሄድኩኝ አሳያለሁ። ያ ከስተመር እኮ አይቶ እሺ አስብበታለሁ ብሎ ነው። እኔ ከቤቴ መኪናን አስነስቼ ወጥቼ ሄጄ አሳይቼ በቃ ባለቤቴን አማክሬ እነግርሻለሁ ትለኛለች ወይም ይለኛል። አስብበታለሁ ቪዲዮ ቀርጻሽ ኦሬዲ ይላኩላቸው ቪዲዮ ላይ የሆነ እንከን አግኝተው ወይ ሽንት ቤቱ ጋር እንትን አለው ማሞቂያ ውሃ ማሞቂያ አለው እንደገና ሂጂ ትባያለሽ። ድጋሚ ሄጄ ቪዲዮ ቀርጬ እመጣለሁ ብለው ደግሞ ሰዓታት ሊያስጠብቁኝ ይችላሉ። ግን ከስተመር ኢዝ ኦልዌይስ ራይት። ከስተመር ኪንግ ነው። እጠብቃለሁ። ታዲያ ያ ነገር ሰክሰስፉል ሲሆን የማገኘው ኮሚሽን ትልቅ ስለሆነ እረካለሁ በራሴ እረካለሁ። ነፃ ነኝ። ግን ገባካ? ቢሮ መግባት አይጠበቅብኝም። ቤቴ ሆኜ ነው ኦንላይን ላይ የምሰራው። ከኔ የሚጠበቀው ፖስት ማድረግ ነው ቤቱን ኤቭሪ ታይም። ክላይንቶችን ፎሎ አፕ ማድረግ ነው። ከስተመሮቹን ደጋግሜ መጻፍ እንዴት ምን አለሽ ባለቤትሽን አማከርሽው ምን ላይ ደረሳችሁ ምናምን ሌላም አለ ከፈለግሽ ተመሳሳይ አግኝቼልሻለሁ ምናምን እያልኩ ኦፈር ማድረግ አፕሮች ታደርጊያለሽ። ሰክሰስፉል ሲሆንና አግሪመንቱ ሲፈረም አንተ ይዛኔ ተረካለህ እና ድካም አለው መጀመሪያ ላይ። በኋላ ግን ድካም አለው። ቶሎ ላይሳካ ይችላል። ቶሎ ሰው እንትን ላይል ይችላል። የመጀመሪያው ለምሳሌ የኛ ሊፍት ሴልሶች ሂደው ሲያናግሩ የመጀመሪያ ቀን ምናልባት ተቆጣጣሪው ላይኖር ይችላል፣ ማናጀሩ ላይኖር ይችላል። ሁለተኛ ቀን ላይ ግን ተመልሰው ሲሄዱ ማናጀሩ ሊያገኙ ይችላሉ። ሶስተኛ ቀን ላይ ደግሞ ተመልሰው ሲሄዱ ምናልባትም ባለቤቱ ሊኖር ይችላል። እና እንደዚህ አይነት ተቋም ነው ያለን። እንደዚህ አይነት ስራ በርም እናስመጣለን። ፊኒሺንግ ሙሉ ስራ ነው የምንሰራው። የቱርክ ካምፓኒ ነው። እኛ ኤጀንት ሳንሆን ማኑፋክቸር ነን። ቀጥታ ከፋብሪካው ነው ወደዚህ የምናመጣውና ከፋብሪካው ሰዎች ጋር ነው እዚህ አብሬ የምሰራው። ስለዚህ በርም እናስመጣለንና የመጨረሻው ቀን ሊሳካለት ይችላል። ለዛ ሰው 10 ህንፃዎችን አነጋግሮ 50 ህንፃ አነጋግሮ 2 ወይ አንዱ ሊሳካለት ይችላል። ከዛ ውስጥ የአንዱ ስኬት ትልቅ ብር ያመጣልና ሰዎች አይምሯቸውን በሴልስ በኢንካም ሶሻል ሚዲያውንም ራሱንም ጠንክሮ ራሱን የሰው ልጅ ከ18 ዓመት በላይ ከሆነ 20 ዓመት በላይ ከሆነ በቃ ማሚ ጋር መቀመጥ የለብህም፣ ሽሮ መብላት የለብህም። ቤት ውስጥ ወጥተህ የራስህ ነገር ክሬት ማድረግ የሚቻልበት ነገር አለ። ሌላው ደግሞ ምንድነው የቤት ክራይ የለባችሁም፣ ማሚ አለች፣ ዳዲ አለ፣ የልብስ ጉዳይ የለባችሁም፣ የመብራት አታስቡም፣ የልብስ አታስቡም። ቤተሰብ ያለ ነው የሆነ ነገር እሺ የቤት ክራይ ሳያስቡም በእናት በአባታቸው ቤት እየኖሩ የልብስ እንዴት ነው በ18 ዓመት ያለፈው ሰው ቤተሰቡ ልብስ ይገዛለታል እንዴ? ልልሽ የፈለኩት ይሄንን ነገር ይሄን ከቨር የሚያደርግለትን ሰው አላህ ካስከሰጠው ራሱ ተሯሩጦ ደግሞ ሌላ ኢንካም ጀነሬት ማድረግ ይችላል ልልሽ ብዬ ነው። ባይገርምህ መንሱር እኔ ከ18 ዓመቴ በኋላ የእናትና አባቴን እንጀራ አልበላሁም። በ18 ዓመቴ ነው የተሰደድኩት ወደ ስደት የመጣሁት። 18 ዓመቴ ጀምሮ ራሴን ችያለሁ።
የቤተሰብ ከቤተሰብ 5 አልወሰድኩም። ቤተሰቦቼን ደግፋለሁ እንጂ። ስለዚህ እኔ ሁሌ የምመክራቸው 18 ዓመት ያለፈው ሰው የቤተሰብ እንጀራ ስፔሻሊ ደግሞ ወንድ ልጅ ደግሞ ከ18 ዓመት በኋላ የእናት አባቱን እንጀራ መብላት የለበትም። ሰርቶ መብላት አለበት በራሱ መበርታት፣ መጠንከር፣ መሯሯጥና ይቺን ወጣትነታችሁን ሩጣችሁ ሰርታችሁ ካላለፈላችሁ በኋላ ላይ አሁን ላይ እንደ ባሪያ ለፍታ በኋላ እንደ ንጉስ መኖር ነው። እናት አባትም በህይወት እያሉ ደግሞ ማስደሰት ይኖራልና እንደዛ ነው። ቴንክ ዩ ሀቢባዬ ቴንክ ሶ ማች። እና የስራ እድል ምናምን ነገር ሲኖር ንገረኝ እሺ። ፈልጋለሁ አዎ አለን። አሁን ለምሳሌ ለሰዎች ለምረዳቸው ሰዎች አንቺማ ምን አንቺ ጋር ምን ሲኖር ውጭ ሀገር ነው የስራ እድል አንተ ጋር ሲኖር አንተ ድርጅትክ የስራ እድል ምናምን ሲኖር እንደዚህ ንገረኝና ይመጣሉ ይሰራሉ። ቴንክ ዩ አሳውቅሻለሁ። እሺ እኔና ቴንክ ሶ ማች። ደህና ሁኑ። አይ ላቭ ዩ ኤቭሪባዲ። አፎዱሊላ እየሰማችሁ እያማችሁኝ የነበራችሁ ሰዎች አፎዱሊላ ብያቸዋለሁ። በሉ ቻው፣ ደህና ሁኑ። እሺ ባይ። እሺ ወደ ፍቅር ክሊኒካችን እንመለሳለን። ቢዝነስ ታይማችን አልቋል። ሌላ ቢዝነስ ወይመን አለች እዚህ ጋር ቢዝነስ ማን መንሱር ጋር የነበረን ታይም አልቋል። አሁን ቢዝነስ ወይመን ሱሱ ሂውማን ሄር አለች። የሚያማምሩ ሃይ ኳሊቲ ሂውማን ሄሮችን ከፈለጋችሁ ሱሱ ሂውማን ሄር አለችላችሁ። ሴቶችዬ እንደዚህ ማማር ከፈለጋችሁ ረዋንን እኮ በውስጥ ነው ቁጥሩን ወስጃለሁ መንሱር። ስለዚህ ረዋንንና መንሱርን እኔ በውስጥ አገናኛቸውና ያወሩና ከተግባቡ ምን ትወጃለሽ፣ ምን ትወዳለህ፣ ምን ይመችሃል፣ ምን ይመችሻል፣ ምን አይነት በቃ ባህሪ ለባህሪ መጠናናት፣ ባህሪ ለባህሪ ተጠናንተው መንሱርና ረዋን ከተግባቡ የዛኔ እኔ በቤቴ ጋብዛቸውና ይኸው እኔ አጣብሻቸው ዛሬ ለታዳር በቁ ብዬ አመጣላችኋለሁ። አረ ይቅርባት። ለምን ይኸው እስከ 40 ዓመት ሳያገባ ነው እንዴት ይቅርባት ያለች ትዳር ፈልጓል። እሷ ጥሩ ልጅ ናት። ረዋንን ነው ምድረው። ረዋንን እኔ እንደ ልጄ ነው ማለት ረዋንን ነው ምድረው። ታያላችሁ ተጋብተው መንሱርና ረዋን እኔ ይዣቸው እመጣለሁ እዚህ ቤት እኔ አስተዋውቂያቸው ተጋቡ ብዬ። አቡዬ ጫዋት ያልሽኝ የላክሽልኝን ልክ አርግ ያለው እና ለሱም ሪማይንድ አርጊው እሺ። ፊድባኩ ቁጥሩን ወስደው ልክለታለሁ። መማር የላክሽልኝን እኔም አርግ ያለው ብዙ ሰው እያደረገልኝ ነው ባይዘዌ እኔም አርገልሻለሁ። በጣም የብዙዎቻችሁ ፊድባክ ሲደርሰው ቲክቶክ ይሄ አካውንት ምን ያህል ኢምፖርታንት እንደሆነ አውቆ ኤግዛክትሊ ይለቅልኛል። ልክ እንደ አብርሃም እናወጣለሁ። አብርሃም እየጠበቀን ነው። እሺ ላናግራታ አይደል አለው መቻል